ሰላም እንዴት ናችሁ? የእግዚአብሔር ጸጋና ምሕረት በያላችሁበት ይብዛላችሁ። ዛሬ ከመጽሐፍ ቅዱስ ውስጥ የምንካፈለው የያዕቆብ መልእክት ምዕራፍ 4 ከቁጥር 4 ባለው በእግዚአብሔር ቃል መነሻ በማድረግ የእግዚአብሔርን ቃል አብረን እንከፋፈላለን። የያዕቆብ መልእክት ምዕራፍ 4 ከቁጥር 4 እንዲህ ይላል፣ አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንደሆነ አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። እዚህ ቦታ ላይ እኔ በጣም የተረዳሁትና ልቤን የነካው ቃል ምንድነው? በጣም የሚገርመው ማለት ነው የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። ዓለምን መውደድ የእግዚአብሔር ጠላት እንዲሆን አታውቁምን ይላል እግዚአብሔር ቃል ሲናገር። ስለዚህ እኛ ከየትኛው ወገን ነን? አሁን እኔ በጣም የሚገርመኝ ነገር እግዚአብሔርን ከሚወዱት ወገን ነን ወይስ እግዚአብሔርን ከሚጠሉት ወይም የእግዚአብሔር ጠላት ከሆኑ ሰዎች ወገን ነን? አሁን እዚህ ጋር በጣም መረዳት ያለብን የእግዚአብሔር ጠላት ሰይጣን ብቻ አይደለም፣ የእግዚአብሔር ጠላት ሰዎችም ጭምር ናቸው። ስለዚህ እኛ ከየትኛው ወገን ነን? የእግዚአብሔር ጠላቶች ነን ወይስ እግዚአብሔርን የምንወድ ነን? መጽሐፍ ቅዱስ ምን ይላል? ዓለምን የሚወድ የእግዚአብሔር ጠላት ነው። ዓለምን የሚወድ የዓለምን ፈቃድ የሚያደርግ የዓለምን ምኞት የሚያደርግ በዓለም ውስጥ ያሉትን የሚከተል በዓለም ውስጥ ያሉትን ከእግዚአብሔር ፈቃድ ውጭ የሆኑትን የእግዚአብሔርን ክብር የሚያጎሉትን እግዚአብሔር የማይከብርባቸው ነገሮችን የሚያደርግ ሁሉ እነዛን ማድረግ የሚወድ እነዛን ማድረግ የሚፈቅድ ሁሉ የእግዚአብሔር ጠላት ነው። መገርማችሁ ነገር ገና የእግዚአብሔር ጠላት ይሆናል ሳይሆን ዓለምን የሚወድ አሁኑኑ የእግዚአብሔር ጠላት ሆኗል ይላል እግዚአብሔር ቃል ሲናገር። የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል ይላል። ኦሬዲ 4 ነጥብ ዘግቷል። የዓለምን ወዳጅ መሆን የሚፈልግ በዓለም ውስጥ ያሉትን የሚያደርግ እግዚአብሔር የማይከብርባቸውን ነገሮች የሚያደርግ እግዚአብሔር የማይደሰትባቸውን ነገሮችን የሚያደርግ ያ የእግዚአብሔር ጠላት ነው። ስለዚህ እኛ ከየትኛው ወገን ነን? በአንደበታችን እግዚአብሔርን እንወዳለን፣ አምላኬ ሆይ እንወድሃለን፣ አምላኬ ሆይ እናፈቅርሃለን እያለን ግን ተግባራችን የዓለምን ነገር የሚያደርግ የዓለምን ነገር የሚሰራ በዓለም ነገር ውስጥ የሚመላለስ ከሆነ እኛ የእግዚአብሔር ጠላቶች ነን ማለት ነው። የእግዚአብሔር ጠላት የሆነ ደግሞ የእግዚአብሔርን መንግሥት ሊወርስ አይችልም። ያዕቆብ ምዕራፍ 1 ከቁጥር 27 ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ፣ በዓለምም ከሚገኝ እድፍ ሰውነትን መጠበቅ ነው ይላል። ንጹሕ የሆነ አምልኮ፣ ነውርም የሌለበት አምልኮ፣ እግዚአብሔር ደስ የሚሰኝበት አምልኮ፣ እግዚአብሔር የሚቀበለው መስዋዕት፣ እግዚአብሔር የሚከብርበት አምልኮ፣ እግዚአብሔር የሚያሸተው አምልኮ፣ እግዚአብሔር የሚቀበለው አምልኮ፣ በዓለም ከሚገኝ እድፍ ሰውነትን መጠበቅ ንጹሕ የሆነ አምልኮ ነው። በዓለም ውስጥ ካሉ ከረከሱ ነገሮች፣ በዓለም ውስጥ ካሉ እግዚአብሔር ከማይከብርባቸው ተግባሮች ሰውነታችንን ስንጠብቅ እግዚአብሔር በእኛ ይደሰታል ማለት ነው። ይህ በእግዚአብሔር ዘንድ ንጹሕ አምልኮ ነው። እግዚአብሔር የሚቀበለው አምልኮ ነው። ስለዚህ የእግዚአብሔር ወዳጅ የሆነ ሰው እግዚአብሔርን እወዳለሁ የሚል ሰው እኔ የእግዚአብሔር ልጅ ነኝ የሚል ሰው ንጹሕ የሆነ አምልኮ ለእግዚአብሔር ያቀርባል። ያም አምልኮ ሰውነቱን ከዓለም እድፍ መጠበቅ ነው። ሰውነታችንን ከዓለም እድፍ ከረከሰ ነገር ስንጠብቅ እኛ የእግዚአብሔር ወዳጆች ነን። እኛ ንጹሕ የሆነ አምልኮ ለእግዚአብሔር እያቀረብን ነው ማለት ነው። የእግዚአብሔር ቃል ሮሜ 8 ከቁጥር 6 እስከ 7 ላይ እንዲህ ይላል። ላንብብላችሁ። ከቁጥር 5 ጀምሮ ላንብብላችሁ። እንዲህ ይላል፣ እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው ይላል። ከዛ በኋላ ቁጥር 7 ላይ እንዲህ ይላል፣ ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል፣ በሥጋ ያሉትም እግዚአብሔርን ደስ ሊያሰኙ አይችሉም። ስለ ሥጋ ማሰብ
በእግዚአብሔር ዘንድ ጥል ነውና መገዛትም ተስኖታል። እኛ ስለምንድን ነው ማሰብ ያለብን? ስለ ስጋችን ነው። ስለ ስጋ ማሰብ ሞት ነው። ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነው ይላል። ስለ መንፈስ ማሰብ ግን ሕይወትና ሰላም ነው ይላል እግዚአብሔር ቃል። እኛ የእግዚአብሔር ወዳጆች ከሆንን ስለ መንፈስ ነው ማሰብ ያለብን። እግዚአብሔርን እንዴት ነው የምናስደስተው? እንዴት ነው በእግዚአብሔር መንገድ የምንሄደው? እንዴት ነው እንደ እግዚአብሔር ቃል የምንመላለሰው የምለው ነው የሚያሳስበን እንጂ ስለ ስጋ አናስብም። ስለ ስጋ የሚያስብ ያ የእግዚአብሔር ጠላት ነው። ስለ ስጋ ማሰብ ደግሞ ሞት ነው ማለት ነው። ስለ ስጋ ስናስብ የስጋን ነገሮችን እናደርጋለን። ስለ ስጋ ስናስብ ስጋችንን ማስደሰት እንፈልጋለን። ስጋችንን የምናስደስትበትን ነገር ስናደርግ ከእግዚአብሔር ፈቃድ እንወጣለን። ከእግዚአብሔር ፈቃድ ወጥተን የስጋን ፈቃድ የስጋን ምኞት እንፈጽማለን። የስጋን ፈቃድ የስጋን ምኞት ስንፈጽም ደግሞ ይሄ እግዚአብሔርን ደስ የማያሰኝ አምልኮ ስለሆነ እነዚህን ነገሮችን የሚያደርጉ ሁሉ የእግዚአብሔር ጠላቶች ናቸው ይላል መጽሐፍ። የእግዚአብሔር ጠላቶች የሆኑ ደግሞ የእግዚአብሔር መንግስት አይወርሱም። የእግዚአብሔር ጠላቶች የሆኑ ደግሞ ሕይወት የላቸውም። ምክንያቱም ስለ ስጋ ማሰብ ሞት ከሆነ የእግዚአብሔር ጠላቶች የሆኑ እነዛ ሟቾች ናቸው ወይ በሞት ውስጥ ያሉ ናቸው ማለት ነው። እኛ ማሰብ ያለብን ስለ መንፈስ ነው። እንዴት ነው እግዚአብሔር የምናስደስተው? እንዴት ነው በእግዚአብሔር መንገድ የምንመላለሰው? እንዴት ነው እንደ እግዚአብሔር ቃል የምንወጣው የምንገባው ብለን ነው ዘውትር ማሰብ ያለብን። ስለ መንፈስ ነው ማሰብ ያለብን። ስለ መንፈስ ማሰብ ሕይወት ነው። ስለ መንፈስ ማሰብ ሰላም ነው። ስለ መንፈስ ማሰብ እግዚአብሔርን ደስ የሚያሰኝ አምልኮ ለእግዚአብሔር እንድናቀርብ ይረዳናል ማለት ነው፣ ያገዛናል። ምክንያቱም ስለ መንፈስ ስናስብ እንደ እግዚአብሔር ፈቃድ እንወጣለን፣ እንደ እግዚአብሔር ፈቃድ እንገባለን። ስለ መንፈስ ስናስብ የስጋን ፈቃድ ሳይሆን የመንፈስን ፈቃድ እንፈጽማለን። የመንፈስን ፈቃድ ስንፈጽም እግዚአብሔርን ደስ የሚያሰኘውን አምልኮ ለእግዚአብሔር እናቀርባለን። ምክንያቱም እግዚአብሔርን ደስ የሚያሰኝ አምልኮ ያዕቆብ ላይ እንዳየነው ሰውነታችንን ከእርፍ ነገር፣ ከዓለም ነገር፣ ከስጋ ነገር መጠበቅ ነው። ይህን የምንጠብቀው ደግሞ እንዴት ነው? እንደ እግዚአብሔር ቃል ስንወጣና እንደ እግዚአብሔር ቃል ስንመላለስ፣ የእግዚአብሔርን ቃል ስንታዘዝ፣ እንደ እግዚአብሔር ቃል ስንኖር የስጋን ነገር ማሰብ ትተን የእግዚአብሔርን ነገር ወይም የስጋን ነገር ማሰብ ትተን የመንፈስን ፈቃድ እንፈጽማለን ማለት ነው። መጽሐፍ ቅዱስ እንዲህ ይላል፣ ስለ ስጋ ማሰብ ስናቆም የእግዚአብሔርን ፈቃድ እናደርጋለን። ስለ ስጋ ማሰብ አቁመን የመንፈስን ነገር ስናደርግ፣ ስለ መንፈስ ስናስብ እንደ እግዚአብሔር ፈቃድ እንወጣለን፣ እንደ እግዚአብሔር ፈቃድ እንገባለን። እንደ እግዚአብሔር ፈቃድ መውጣትና እንደ እግዚአብሔር ፈቃድ መግባት ማለት እንደ ቃሉ መመላለስ፣ እንደ ቃሉ የእግዚአብሔርን ቃል እየታዘዘን ቃሉ እንደምለው ስንወጣና ቃሉ እንደምለው ስንገባ እኛ የምንኖረው የዘላለምን ሕይወት ነው። እግዚአብሔርን ደስ የሚያሰኝ አምልኮ ለእግዚአብሔር ማቅረብ እንጀምራለን ማለት ነው። እግዚአብሔርን ደስ የሚያሰኝ አምልኮ ለእግዚአብሔር የሚያቀርብ ሰውነቱን ከእድፍ ነገር፣ ከዓለም ነገር፣ ከጨለማ ነገር፣ ከስጋ ፈቃድ የሚጠብቅ ሰው ያ የእግዚአብሔር ወዳጅ ነው። ያ እግዚአብሔርን ይወዳል ማለት ነው። ስለ ስጋ ስናስብ ግን እኛ የእግዚአብሔር ጠላቶች ነው። እኔ አይደለሁም ያልኩት፣ የእግዚአብሔር ቃል ይላል የስጋ ወዳጅ ሊሆን የሚወድ የዓለም ወዳጅ ሊሆን የሚወድ እርሱ የእግዚአብሔር ጠላት ሆኗል ይላል። ዮሐንስ ወንጌል ምዕራፍ 2 ከቁጥር 15-16 እንዲህ ይላል፣ ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የስጋ ምኞትና የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙ ምኞቱ ያልፋሉ፣ የእግዚአብሔር ፈቃድ የሚያደርግ ግን ለዘላለም ይኖራል። እዚህ ጋር በደንብ ስሙ። ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም ይላል። ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለምን የሚወድ የዓለምን ምኞት የዓለምን ፈቃድ ያደርጋል፣ የዓለም ፈቃድ አስፈጻሚ ይሆናል።
ስለዚህ ዓለምን የሚወድ የአባቱ ፍቅር በውስጡ የለም፣ የክርስቶስ ፍቅር በውስጡ የለም። የአባት ፍቅር በውስጥ የለም ማለት ክርስቶስ በውስጡ የለም ማለት ነው። ክርስቶስ ፍቅር ነው። ክርስቶስ ሊያድነን፣ ክርስቶስ ሕይወት ሊሆንልን፣ ከጨለማ ወደ ሚደነቅ ብርሃን ሊያመጣን፣ ከሞት ወደ ሕይወት ሊያሸጋግረን ኃጢአተኞች እያለን አምላክ ሆኖ ሳለ ፍጹም ሰው ሆኖ ወደ ምድር መጥቶ ስለኛ ኃጢአት ሞቶ እኛን አድኖናል። ስለዚህ የዓለምን ፈቃድ የሚያደርግ ዓለምን የሚወድ የአባት ፍቅር በውስጡ የለም፣ የክርስቶስ ፍቅር በውስጡ የለም። ስለዚህ ዓለምን ወይም የዓለምን ፈቃድ ወይም የስጋን ፈቃድ የሚያደርግ ሰው በውስጡ ክርስቶስ የለም። በውስጡ ክርስቶስ የሌለ ሰው የእግዚአብሔር ልጅ አይደለም ማለት ነው። በውስጡ ክርስቶስ የሌለ ሰው ክርስቶስን አይወድም። በውስጡ ክርስቶስ የሌለ ሰው የእግዚአብሔር ጠላት ነው ማለት ነው። በውስጡ የአባት ፍቅር የሌለው ሰው፣ በውስጡ የእግዚአብሔር ፍቅር የሌለው ሰው እርሱ የእግዚአብሔር ጠላት ነው። በውስጡ የእግዚአብሔር ፍቅር ያለው ሰው እንደ እግዚአብሔር ፍቅር ይመላለሳል። እንደ ክርስቶስ ይመላለሳል ማለት ነው። እንደ መንፈስ ፈቃድ ይመላለሳል። እንደ እግዚአብሔር ፈቃድ ይወጣል፣ እንደ እግዚአብሔር ፈቃድ ይገባል። ስለዚህ ዓለምን የሚወድ የእግዚአብሔር ጠላት ነው። የዓለምን ፈቃድ የሚያደርግ በውስጡ ክርስቶስ የለም። በውስጡ ክርስቶስ የሌለ ሰው ደግሞ የእግዚአብሔር ጠላት ነው ማለት ነው። ይህን ያለው እኔ ሳይሆን የእግዚአብሔር ቃል። ስለዚህ እኛ ከየትኛው ወገን ነን? እግዚአብሔርን እንወዳለን፣ እግዚአብሔርን እናከብራለን፣ እግዚአብሔርን እናፈቅራለን፣ ለእግዚአብሔር እንኖራለን እያለን በስጋችን ግን እግዚአብሔርን ማናከብር ከሆነ በስጋችን በምንመላለስበት ነገር በሐሳባችን ሁሉ እግዚአብሔርን ማናከብር ከሆነ እኛ ከየትኛው ወገን ነን? እግዚአብሔርን የምር እንወዳለን ካለን የእግዚአብሔርን ፈቃድ እናድርግ፣ እንደ እግዚአብሔር ፈቃድ እንመላለስ፣ እንደ እግዚአብሔር ፈቃድ እንውጣ እንግባ፣ ክርስቶስ በተመላለሰበት መንገድ እንመላለስ። የስጋን ነገር ማሰብ እናቆም። የስጋን ነገር የሚያስብ የስጋንም ፈቃድ ይፈጽማል። የስጋን ፈቃድ የሚፈጽም ሰው ደግሞ ከእግዚአብሔር ወገን አይደለም፣ የእግዚአብሔር ጠላት ነው። ስለዚህ የሚያልፈውን የሚጠፋውን የስጋን ነገር እያሰበን ከህይወት መንገድ እንዳንጎድል ሁላችንም መጠንቀቅ አለብን። የእግዚአብሔርን ፈቃድ ማድረግ አለብን። የዓለም ነገር የስጋ ነገር ያልፋል። ስለዚህ እነዛ ነገሮችን እያሰበን ከህይወት ነገር እንዳንጎድል መጠንቀቅ ይጠበቅብናል። የእግዚአብሔርን ነገር፣ የእግዚአብሔርን ፈቃድ፣ የእግዚአብሔርን ሐሳብ፣ የመንፈስን ፈቃድ ለማድረግ ዘውትር እንደ መንፈስ ፈቃድ መመላለስ፣ እንደ እግዚአብሔር ፈቃድ መመላለስ ይኖርብናል ማለት ነው። ስለዚህ ከየትኛው ወገን ነን? ከዛኛው ወገን ከሆነ ወደ እግዚአብሔር እንመለስ። እግዚአብሔር ይቀበለናል፣ የምህረት አምላክ ነውና። ወደ እግዚአብሔር ስንመጣ እግዚአብሔር ይቀበላል። እንደ ሰው አይደለም። በደላኛለች፣ እንዲህ አድርጋኛለች፣ እንደዚህ ነው ብሎ በደልን የሚቆጥር አምላክ አለ። ኢየሱስ ክርስቶስ ላንቺም ለዓለሙም ላንተ ሞቶልሃል። ስለዚህ በኢየሱስ ክርስቶስ ስታምን የዘላለምን ሕይወት ታገኛለህ። ወደ ኢየሱስ ክርስቶስ እንመለስ። ሕይወት ያለው በኢየሱስ ክርስቶስ እንጂ መዳን የምንችለው ማምለጥ የምንችለው በኢየሱስ ክርስቶስ እናመን ብቻ ነው። ስለዚህ ሁላችሁንም ኢንቫይት አደርጋችኋለሁ። ሁላችሁም በክርስቶስ በማመን ይህን ሕይወት እንድታገኙ እንደ እግዚአብሔር ፈቃድ እንድትመላለሱ እጋብዛችኋለሁ። ዘመናችሁ የተባረከ ኢየሱስ ክርስቶስ ዛሬም ለዘላለም ሕያው ነው። ሰላም፣ እንዴት ናችሁ? የእግዚአብሔር ጸጋና ምሕረት በያላችሁበት ይብዛላችሁ። ዛሬ ከመጽሐፍ ቅዱስ ውስጥ የምንካፈለው የያዕቆብ መልእክት ምዕራፍ 4 ከቁጥር 4 ባለው በእግዚአብሔር ቃል መነሻ በማድረግ የእግዚአብሔርን ቃል አብረን እንከፋፈላለን። የያዕቆብ መልእክት ምዕራፍ 4 ከቁጥር 4 እንዲህ ይላል፣ አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንደሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። እዚህ ቦታ ላይ እኔ በጣም የተረዳሁትና ልቤን የነካው ቃል ምንድነው? በጣም የሚገርመው ማለት ነው የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። ዓለምን መውደድ የእግዚአብሔር ጠላት እንዲሆን አታውቁምን ይላል እግዚአብሔር ቃል። ስለዚህ እኛ ከየትኛው ወገን ነን? አሁን እኔ በጣም የሚገርመኝ ነገር እግዚአብሔርን ከሚወዱት ወገን ነን ወይስ
እግዚአብሔርን ከሚጠሉት ወይም የእግዚአብሔር ጠላት ከሆኑ ሰዎች ወገን ነን። አሁን እዚህ ጋር በጣም መረዳት ያለብን የእግዚአብሔር ጠላት ሰይጣን ብቻ አይደለም፣ የእግዚአብሔር ጠላት ሰዎችም ጭምር ናቸው። ስለዚህ እኛ ከየትኛው ወገን ነን? የእግዚአብሔር ጠላቶች ነን ወይስ እግዚአብሔርን የምንወድ ነን? መጽሐፍ ቅዱስ ምን ይላል? ዓለምን የሚወድ የእግዚአብሔር ጠላት ነው። ዓለምን የሚወድ የዓለምን ፈቃድ የሚያደርግ የዓለምን ምኞት የሚያደርግ በዓለም ውስጥ ያሉትን የሚከተል በዓለም ውስጥ ያሉትን ከእግዚአብሔር ፈቃድ ውጭ የሆኑትን የእግዚአብሔርን ክብር የሚያጎሉትን እግዚአብሔር የማይከብርባቸው ነገሮችን የሚያደርግ ሁሉ እነዛን ማድረግ የሚወድ እነዛን ማድረግ የሚፈቅድ ሁሉ የእግዚአብሔር ጠላት ነው። መገርማችሁ ነገር ገና የእግዚአብሔር ጠላት ይሆናል ሳይሆን ዓለምን የሚወድ አሁኑኑ የእግዚአብሔር ጠላት ሆኗል ይላል እግዚአብሔር ቃል ሲናገር። የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል ይላል። ኦሬዲ 4 ነጥብ ሰጥቷል። የዓለምን ወዳጅ መሆን የሚፈልግ በዓለም ውስጥ ያሉትን የሚያደርግ እግዚአብሔር የማይከብርባቸውን ነገሮች የሚያደርግ እግዚአብሔር የማይደሰትባቸውን ነገሮችን የሚያደርግ ያ የእግዚአብሔር ጠላት ነው። ስለዚህ እኛ ከየትኛው ወገን ነን? በአንደበታችን እግዚአብሔርን እንወዳለን፣ አምላክ ሆይ እንወድሃለን፣ አምላክ ሆይ እናፈቅርሃለን እያለን ግን ተግባራችን የዓለምን ነገር የሚያደርግ የዓለምን ነገር የሚሰራ በዓለም ነገር ውስጥ የሚመላለስ ከሆነ እኛ የእግዚአብሔር ጠላቶች ነን ማለት ነው። የእግዚአብሔር ጠላት የሆነ ደግሞ የእግዚአብሔርን መንግስት ሊወርስ አይችልም። ያዕቆብ ምዕራፍ 1 ከቁጥር 27 ንጹህ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ፣ በዓለምም ከሚገኝ እድፍ ሰውነትን መጠበቅ ነው ይላል። ንጹህ የሆነ አምልኮ፣ ነውርም የሌለበት አምልኮ፣ እግዚአብሔር ደስ የሚሰኝበት አምልኮ፣ እግዚአብሔር የሚቀበለው መስዋዕት፣ እግዚአብሔር የሚከብርበት አምልኮ፣ እግዚአብሔር የሚያሸተው አምልኮ፣ እግዚአብሔር የሚቀበለው አምልኮ፣ በዓለም ከሚገኝ እድፍ ሰውነትን መጠበቅ ንጹህ የሆነ አምልኮ ነው። በዓለም ውስጥ ካሉ ከረከሱ ነገሮች፣ በዓለም ውስጥ ካሉ እግዚአብሔር ከማይከብርባቸው ተግባሮች ሰውነታችንን ስንጠብቅ እግዚአብሔር በእኛ ይደሰታል ማለት ነው። ይህ በእግዚአብሔር ዘንድ ንጹህ አምልኮ ነው፣ እግዚአብሔር የሚቀበለው አምልኮ ነው። ስለዚህ የእግዚአብሔር ወዳጅ የሆነ ሰው፣ እግዚአብሔርን እወዳለሁ የሚል ሰው፣ እኔ የእግዚአብሔር ልጅ ነኝ የሚል ሰው ንጹህ የሆነ አምልኮ ለእግዚአብሔር ያቀርባል። ያም አምልኮ ሰውነቱን ከዓለም እድፍ መጠበቅ ነው። ሰውነታችንን ከዓለም እድፍ ከረከሰ ነገር ስንጠብቅ እኛ የእግዚአብሔር ወዳጆች ነን። እኛ ንጹህ የሆነ አምልኮ ለእግዚአብሔር እያቀረብን ነው ማለት ነው። የእግዚአብሔር ቃል ሮሜ 8 ከቁጥር 6 እስከ 7 ላይ እንዲህ ይላል። ላንብብላችሁ፣ ከቁጥር 5 ጀምሮ ላንብብላችሁ። እንዲህ ይላል፣ እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው ይላል። ከዛ በኋላ ቁጥር 7 ላይ እንዲህ ይላል፣ ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል። በሥጋ ያሉትም እግዚአብሔርን ደስ ሊያሰኙ አይችሉም። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና መገዛትም ተስኖታል። እኛ ስለምንድነው ማሰብ ያለብን? ስለ ሥጋችን ነው። ስለ ሥጋ ማሰብ ሞት ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነው ይላል። ስለ መንፈስ ማሰብ ግን ሕይወትና ሰላም ነው ይላል እግዚአብሔር ቃል። እኛ የእግዚአብሔር ወዳጆች ከሆንን ስለ መንፈስ ነው ማሰብ ያለብን። እግዚአብሔርን እንዴት ነው የምናስደስተው? እንዴት ነው በእግዚአብሔር መንገድ የምንሄደው? እንዴት ነው እንደ እግዚአብሔር ቃል የምንመላለሰው የምለው ነው የሚያሳስበን እንጂ ስለ ሥጋ አናስብም። ስለ ሥጋ የሚያስብ ያ የእግዚአብሔር ጠላት ነው። ስለ ሥጋ ማሰብ ደግሞ ሞት ነው ማለት ነው። ስለ ሥጋ ስናስብ የሥጋን ነገሮችን እናደርጋለን። ስለ ሥጋ ስናስብ ሥጋችንን ማስደሰት
እንፈልጋለን። ስጋችንን የምናስደስትበትን ነገር ስናደርግ ከእግዚአብሔር ፈቃድ እንወጣለን። ከእግዚአብሔር ፈቃድ ወጥተን የስጋን ፈቃድ የስጋን ምኞት እንፈጽማለን። የስጋን ፈቃድ የስጋን ምኞት ስንፈጽም ደግሞ ይሄ እግዚአብሔርን ደስ የማያሰኝ አምልኮ ስለሆነ እነዚህን ነገሮችን የሚያደርጉ ሁሉ የእግዚአብሔር ጠላቶች ናቸው ይላል መጽሐፍ። የእግዚአብሔር ጠላቶች የሆኑ ደግሞ የእግዚአብሔር መንግስት አይወርሱም። የእግዚአብሔር ጠላቶች የሆኑ ደግሞ ሕይወት የላቸውም። ምክንያቱም ስለ ስጋ ማሰብ ሞት ከሆነ የእግዚአብሔር ጠላቶች የሆኑ እነዛ ሟቾች ናቸው ወይ በሞት ውስጥ ያሉ ናቸው ማለት ነው። እኛ ማሰብ ያለብን ስለ መንፈስ ነው። እንዴት ነው እግዚአብሔር የምናስደስተው? እንዴት ነው በእግዚአብሔር መንገድ የምንመላለሰው? እንዴት ነው እንደ እግዚአብሔር ቃል የምንወጣው የምንገባው ብለን ነው ዘውትር ማሰብ ያለብን። ስለ መንፈስ ነው ማሰብ ያለብን። ስለ መንፈስ ማሰብ ሕይወት ነው። ስለ መንፈስ ማሰብ ሰላም ነው። ስለ መንፈስ ማሰብ እግዚአብሔርን ደስ የሚያሰኝ አምልኮ ለእግዚአብሔር እንድናቀርብ ይረዳናል ማለት ነው፣ ያገዛናል። ምክንያቱም ስለ መንፈስ ስናስብ እንደ እግዚአብሔር ፈቃድ እንወጣለን፣ እንደ እግዚአብሔር ፈቃድ እንገባለን። ስለ መንፈስ ስናስብ የስጋን ፈቃድ ሳይሆን የመንፈስን ፈቃድ እንፈጽማለን። የመንፈስን ፈቃድ ስንፈጽም እግዚአብሔርን ደስ የሚያሰኘውን አምልኮ ለእግዚአብሔር እናቀርባለን። ምክንያቱም እግዚአብሔርን ደስ የሚያሰኝ አምልኮ ያዕቆብ ላይ እንዳየነው ሰውነታችንን ከእድፍ ነገር፣ ከዓለም ነገር፣ ከስጋ ነገር መጠበቅ ነው። ይህን የምንጠብቀው ደግሞ እንዴት ነው? እንደ እግዚአብሔር ቃል ስንወጣና እንደ እግዚአብሔር ቃል ስንመላለስ፣ የእግዚአብሔርን ቃል ስንታዘዝ፣ እንደ እግዚአብሔር ቃል ስንኖር የስጋን ነገር ማሰብ ትተን የእግዚአብሔርን ነገር ወይም የስጋን ነገር ማሰብ ትተን የመንፈስን ፈቃድ እንፈጽማለን ማለት ነው። መጽሐፍ ቅዱስ እንዲህ ይላል፣ ስለ ስጋ ማሰብ ስናቆም የእግዚአብሔርን ፈቃድ እናደርጋለን። ስለ ስጋ ማሰብ አቁመን የመንፈስን ነገር ስናደርግ፣ ስለ መንፈስ ስናስብ እንደ እግዚአብሔር ፈቃድ እንወጣለን፣ እንደ እግዚአብሔር ፈቃድ እንገባለን። እንደ እግዚአብሔር ፈቃድ መውጣትና እንደ እግዚአብሔር ፈቃድ መግባት ማለት እንደ ቃሉ መመላለስ፣ እንደ ቃሉ የእግዚአብሔርን ቃል እየታዘዘን ቃሉ እንደምለው ስንወጣና ቃሉ እንደምለው ስንገባ እኛ የምንኖረው የዘላለምን ሕይወት ነው። እግዚአብሔርን ደስ የሚያሰኝ አምልኮ ለእግዚአብሔር ማቅረብ እንጀምራለን ማለት ነው። እግዚአብሔርን ደስ የሚያሰኝ አምልኮ ለእግዚአብሔር የሚያቀርብ ሰውነቱን ከእድፍ ነገር፣ ከዓለም ነገር፣ ከጨለማ ነገር፣ ከስጋ ፈቃድ የሚጠብቅ ሰው ያ የእግዚአብሔር ወዳጅ ነው። ያ እግዚአብሔርን ይወዳል ማለት ነው። ስለ ስጋ ስናስብ ግን እኛ የእግዚአብሔር ጠላቶች፣ እኔ አይደለሁም ያለው የእግዚአብሔር ቃል ይላል። የስጋ ወዳጅ ሊሆን የሚወድ የዓለም ወዳጅ ሊሆን የሚወድ እርሱ የእግዚአብሔር ጠላት ሆኗል ይላል። ዮሐንስ ወንጌል ምዕራፍ 2 ከቁጥር 15-16 እንዲህ ይላል፣ ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙ ምኞቱም ያልፋሉ፣ የእግዚአብሔር ፈቃድ የሚያደርግ ግን ለዘላለም ይኖራል። እዚህ ጋር በደንብ ስሙ። ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም ይላል። ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለምን የሚወድ የዓለምን ምኞት የዓለምን ፈቃድ ያደርጋል። የዓለም ፈቃድ አስፈጻሚ ይሆናል። ስለዚህ ዓለምን የሚወድ የአባቱ ፍቅር በውስጡ የለም። የክርስቶስ ፍቅር በውስጡ የለም። የአባት ፍቅር በውስጥ የለም ማለት ክርስቶስ በውስጡ የለም ማለት ነው። ክርስቶስ ፍቅር ነው። ክርስቶስ ሊያድነን፣ ክርስቶስ ሕይወት ሊሆንልን፣ ከጨለማ ወደ ምደነቅ ብርሃን ሊያመጣን፣ ከሞት ወደ ሕይወት ሊያሸጋግረን፣ ኃጢአተኞች እያለን አምላክ ሆኖ ሳለ ፍጹም ሰው ሆኖ ወደ ምድር መጥቶ ስለኛ ኃጢአት ሞቶ እኛን አድኖናል። ስለዚህ የዓለምን ፈቃድ የሚያደርግ ዓለምን የሚወድ የአባት ፍቅር በውስጡ የለም። የክርስቶስ ፍቅር በውስጡ የለም። ስለዚህ ዓለምን ወይም የዓለምን ፈቃድ ወይም የስጋን ፈቃድ የሚያደርግ ሰው በውስጡ ክርስቶስ የለም። በውስጡ ክርስቶስ የሌለ ሰው የእግዚአብሔር ልጅ አይደለም ማለት ነው። በውስጡ ክርስቶስ የሌለ ሰው
ክርስቶስን አይወድም ወር በውስጡ ክርስቶስ የሌለ ሰው የእግዚአብሔር ጠላት ነው ማለት ነው። በውስጡ የአባት ፍቅር የሌለው ሰው፣ በውስጡ የእግዚአብሔር ፍቅር የሌለው ሰው እርሱ የእግዚአብሔር ጠላት ነው። በውስጡ የእግዚአብሔር ፍቅር ያለው ሰው እንደ እግዚአብሔር ፍቅር ይመላለሳል። እንደ ክርስቶስ ይመላለሳል ማለት ነው። እንደ መንፈስ ፈቃድ ይመላለሳል። እንደ እግዚአብሔር ፈቃድ ይወጣል፣ እንደ እግዚአብሔር ፈቃድ ይገባል። ስለዚህ ዓለምን የሚወድ የእግዚአብሔር ጠላት ነው። የዓለምን ፈቃድ የሚያደርግ በውስጡ ክርስቶስ የለም። በውስጡ ክርስቶስ የሌለ ሰው ደግሞ የእግዚአብሔር ጠላት ነው ማለት ነው። ይህን ያለው እኔ ሳይሆን የእግዚአብሔር ቃል። ስለዚህ እኛ ከየትኛው ወገን ነን? እግዚአብሔርን እንወዳለን፣ እግዚአብሔርን እናከብራለን፣ እግዚአብሔርን እናፈቅራለን፣ ለእግዚአብሔር እንኖራለን እያለን በስጋችን ግን እግዚአብሔርን ማናከብር ከሆነ በስጋችን በምንመላለስበት ነገር በሐሳባችን ሁሉ እግዚአብሔርን ማናከብር ከሆነ እኛ ከየትኛው ወገን ነን? እግዚአብሔርን የምር እንወዳለን ካለን የእግዚአብሔርን ፈቃድ እናድርግ። እንደ እግዚአብሔር ፈቃድ እንመላለስ። እንደ እግዚአብሔር ፈቃድ እንውጣ እንግባ። ክርስቶስ በተመላለሰበት መንገድ እንመላለስ። የስጋን ነገር ማሰብ እናቆም። የስጋን ነገር የሚያስብ የስጋንም ፈቃድ ይፈጽማል። የስጋን ፈቃድ የሚፈጽም ሰው ደግሞ ከእግዚአብሔር ወገን አይደለም፣ የእግዚአብሔር ጠላት ነው። ስለዚህ የሚያልፈውን የሚጠፋውን የስጋን ነገር እያሰበን ከህይወት መንገድ እንዳንጎድል ሁላችንም መጠንቀቅ አለብን። የእግዚአብሔርን ፈቃድ ማድረግ አለብን። የዓለም ነገር የስጋ ነገር ያልፋል። ስለዚህ እነዛ ነገሮችን እያሰበን ከህይወት ነገር እንዳንጎድል መጠንቀቅ ይጠበቅብናል። የእግዚአብሔርን ነገር፣ የእግዚአብሔርን ፈቃድ፣ የእግዚአብሔርን ሐሳብ፣ የመንፈስን ፈቃድ ለማድረግ ዘውትር እንደ መንፈስ ፈቃድ መመላለስ፣ እንደ እግዚአብሔር ፈቃድ መመላለስ ይኖርብናል ማለት ነው። ስለዚህ ከየትኛው ወገን ነን? ከዛኛው ወገን ከሆነ ወደ እግዚአብሔር እንመለስ። እግዚአብሔር ይቀበለናል፣ የምህረት አምላክ ነውና። ወደ እግዚአብሔር ስንመጣ እግዚአብሔር ይቀበላል። እንደ ሰው አይደለም። በደላኛለች፣ እንዲያርጋኛለች፣ እንደዚህ ነው ብሎ በደልን የሚቆጥር አምላክ አይደለም። ኢየሱስ ክርስቶስ ላንቺም ለዓለሙም ላንተ ሞቶልሃል። ስለዚህ በኢየሱስ ክርስቶስ ስታምን የዘላለምን ሕይወት ታገኛለህ። ወደ ኢየሱስ ክርስቶስ እንመለስ። ሕይወት ያለው በኢየሱስ ክርስቶስ እንጂ መዳን የምንችለው ማምለጥ የምንችለው በኢየሱስ ክርስቶስ እናምን ብቻ ነው። ስለዚህ ሁላችሁንም ኢንቫይት አደርጋችኋለሁ። ሁላችሁም በክርስቶስ በማመን ይህን ሕይወት እንድታገኙ እንደ እግዚአብሔር ፈቃድ እንድትመላለሱ እጋብዛችኋለሁ። ዘመናችሁ የተባረከ። ኢየሱስ ክርስቶስ ዛሬም ለዘላለም ሕያው ነው።